ከባድ ነው። እኔ ያውም ያን ዩቱብ ከጀመርኩ በኋላ ይሻለኛል። በፊት በጣም ነበር የምጨነቀው። ሁልጊዜ በቀን በቀን ራሴን አሞኛል። አሁን ቢዚ ሆንኩ በቃ በዚህ ያውም አላደርሰኝ አለ። በፊት በጣም ነበር 24 ሰዓት ሙሉ ቅንጭላት የሚያስበው ቤተሰብ ነው። በቃ ከስራ እየሰራው የማስበው እነሱን ነው። ያውም የዩቱብ ቢያደክምም ቢዚ ያደረገኝ ማለት የሆነው። አመሰግናለሁ ቡችዬ የኔ ውድ እሞ ላለመጨናነቅ ብሞክርም ከመጨነቅ አያሳልፍ። አሁን ብዙ ሰውን የሚገርመኝ ነገር ማለት ነው አትጨነቁ ሲል ብዙ ሰው እኔ እምላለሁ እኮ ሌሎችን ግን አለመጨነቅ እንዴት ይቻላል? እንዴት ነው መፍታት የሚቻለው? ቀላል ይመስላል ለሰው ግን የምር በጣም ከባድ ነው። እኔ ህክምና ራሱ አለው ብዬ አላምንም። በእውነት ለመናገር ህክምና ራሱ አይኖርም። ብዙ ሰው እንትን ይላል ግን